ሰላም ውድ ካስቲዩብ ተመልካቾቼ ዛሬም በተለያየ አስተማሪና ግንዛቤን በሚያስጨብጡ ቪዲዮዎች ከች ሐሳብዬላችኋለሁ እስከ መጨረሻ ቪዲዮዎችን እንድትመለከቱና ሐሳብ አስተያየት እንድትሰጡ በፍቅር እየጠየቁኝ ሰብስክራይብ ያላደረጋችሁ ቪዲዮን ሰብስክራይብ በማድረግ ቪዲዮዎችን እንድትጀምሩ እየጠየቁኝ ወደ መጀመሪያ ቪዲዮ አልፋለሁ። መልካም ቆይታ። አገልጋይ ዮናታን አክሊሉ ጌታን ያልተቀበሉ በውጭ ሆነው ሲያምኑና ጥላቻቸውን ሲገልጹ አማኝነን የሚሉ ግን ጥቅስ እየጠቀሱ ጥላቻቸውንና ቅናታቸውን ይገልጻሉ እያለን ነው። እንዴት እናዳምጠው? አብረን እንቆይ። እንዴ ደግሞ አይቅናብህ። ሲቀናብህ በጥቅስ ነው የሚቀናብህ፣ በትምህርት ነው የሚቀናብህ። ውጭ ያሉ ሰዎች ድራፍት እየጠጡ ነው የሚጠሉን። እዚህ ያሉ ሰዎች ጥቅስ እየጠቀሱ በደንብ አውድ እየጠበቁ ነው የሚጠሉት። ቅናት ክፉ ነው። ከቅናት መንፈስ ራሳችሁን ጠብቁ። ክፉ ነው። ከቅናት መንፈስ ራሳችሁን ጠብቁ። ወዳጆች እናንተ ቶሎ ቶሎ ብትነፍሱ አልፈራም። አየር ያልቅብኛል ብዬ አልፈራም። ተንፍሱ፣ ቶሎ ቶሎ የፈለጋችሁትን ያህል ተንፍሱ። ሰዎች ትልቅ ይሁኑ፣ ትልቅ ሆነው ትልቅነትን አይጨርሱባችሁም። ያገልግሉ፣ አገልግለው አገልግሎት አይጨርሱባችሁም። ይሳካላቸው፣ ይሁንላቸው፣ ያግኙ። አግኝተው ከምድር ወርቅ ከምድር ወርቅ ከሜዳ ሀብት ሁሉ ቢሰበስቡ እናንተ ቤታችሁ እንዲጎድል ፈጽሞ የቱንም ያህል ሰብስበው ቢያከማችሁ ምድርን ሩብ ያህል ሊሰበስቡ ሊያከማችሁ አይችሉም። አይጎልባችሁም። ቅናት ይገርማል። ሪዝን አይፈልግም። ስፒሪቱ ብቻውን በቂ ነው። ደግሞ ይሄ ስፒሪት ሲመጣ ሐሳብ ይዞ ነው የሚመጣው። ለምንድነው ዛሬ በየቤቱ በየቤተ ክርስቲያኑ በየሰፈሩ በየሀገሩ ሰው የሚሰቃየው ካላችሁ የቅናት ስፒሪት ነው። የቅናት ስፒሪት ደግሞ እንደ ቡዳ ጮሆ አይወጣም። አንድ ቡዳ አለ፣ ድግምት አለ፣ አንድ መተት አለ። አሁን ይጮሃል፣ አሁን ያጓራል። እያስጨነቃት ነው። ማጅራቱን ጨምድዶ ይዞታል። ጩናውጣ ብለነው ጮሆ የሚወጣ አጋንንታል። ይሄ ደግሞ አለ በሐሳብ ሰው ላይ የሚሰራ ሶፍትዌር፣ ልክ ኮምፒውተር ላይ እንደሚጫን ሐሳብን ሰው ላይ ዳውንሎድ የሚያደርግ ከዛ እጅን ለአመፃ የሚያስነሳ እግርን ለተንኮል የሚያራምድ የቅናት መንፈስ። ሁልጊዜ በየሜትሩ ቼክ አድርጉ። ሰዎች ልብሳቸውን ሲቀይሩ ልባችሁ ይመታል። ሰዎች ሲሰሙ እናንተ ትደነግጣላችሁ፣ እጃችሁ ይንቀጠቀጣል። ሰዎች ምዕራፋቸው ሲቀጥል ትንሽ አይናችሁ ደም ይለብሳል። ራሳችሁን ቼክ አድርጉ። ይሄ ያዋጣችሁ ለገዛ ጥቅማችሁ ለራሳችሁ ነው ያዋጣችሁ። በሰማይ ያለ አለ፣ ጓዳው ብቻ ሳይሆን ሜዳውን የሚያይ አደባባዩ ብቻ ሳይሆን ውስጡን ምስጢሩን የሚያይ አምላክ አለ። እኔ እዚህ ጋር መቆሜን ሰው ያያል። እንዴት መጥቼ እንደቆምኩ ደምጃ አውጥቶ አይደለም ያለመው። ዛሬ እዚህ ላይ ከተገኛችሁ ይሄ መልእክት ለእናንተ ከመጣ ምክንያቱ ምን እንደሆነ የሚያውቀው መድኃኒዓለምና እናንተ ናችሁ። ዮሴፍ እጅ አውጥቶ ህልም አላየም፣ ከፍሎ አላየም። የተሻለ ስለሚጾምና ስለሚጸልይ አይደለም ከወንድሞቹ ይልቅ ህልም ያየው እግዚአብሔር ነው። ህልም ያሳየው እግዚአብሔር ነው። የወደደው እግዚአብሔር ነው። የመረጠው ታናሽነቱን ሳይንቅ ህልም የሰጠው ነዶ ብቻ ሳይሆን ፀሐይና ጨረቃን አሳልፎ የሰጠው እግዚአብሔር ነው። እና መጽሐፉ ሲናገር ደግሞ እኮ ያዕቆብም ያደላለት ነበር ይላል መጽሐፉ። ጌጠኛ ልብስም ይገዛለት ነበረ እና ወንድሞቹ ቀኑበት ይላል መጽሐፍ። ቀኑበት። ቅናት ከባድ ነው፣ አደገኛ። ልመና አያውቅም፣ እንባ አያውቅም፣ ርኅራኄ አያውቅም። ክፉ ነው። እህል ይዞላቸው የመጣውን ወንድማቸውን በአንድ ሐሳብ ተስማሙ። አንድ ሐሳብ። ከዛ ሁሉ ታላቅ የራራ አልነበረም። በአንድ ሐሳብ ተስማሙ። እህል ይዞላቸው፣ ቂጣ ይዞላቸው ደህንነታቸው ሊጠይቅ የሄደውን ወንድማቸው ጌጠኛ ልብሱን አውልቀው ጉድጓድ ጨመሩት። ወዳጆቼ ያ ጉድጓድ የውሃ ጉድጓድ ነው እኮ። እግዚአብሔር አስቀድሞ ውሃውን አድርቆት ኖሮ እንጂ ውሃውን ጠጥቶ ዮሴፍ በሞተ ነበረ። ስንት ጉድጓድ ውስጥ ገብታችኋል ያልሞታችሁት እናንተ ያልጠፋችሁት። አስቀድሞ እግዚአብሔር እዛ ውስጥ ያለውን የክፋትና የተንኮል ሴራ አድርቆት እንጂ ያ የማይገድል ስላልነበረ አይደለም። ቅናት ከባድ ነው። ቅናት ክፉ ነው። በመጽሐፍ ቅዱስ በተለያየ ስፍራ ላይ ቅናት እግዚአብሔር እንደሚጠላ ተጽፏል። ስለዚህ እንደዚህ አይነት ማንነትና ድካም ካለብን ጌታን አሳዘነን መንፈሳዊ ሕይወታችንንም አደጋ ላይ እንጥላለንና በጊዜ ንስሐ ገብተን ከዚህ ጎጂ ባህሪያችን እንታረም። የጌታም ጸጋ ይርዳን እያለን ወደሚቀጥለው ቪዲዮ አመራለሁ። መልካም ቆይታ። ምለው ያልገባኝ ነገር ማለት ነው ስለ ኢየሱስ ክርስቶስ ወንጌልን አደባባይ ላይ መናገር ወንጀል ሆነ እንዴ? እስኪ የተቃዋሚዎች ድርጊት አይተን እንመለስ። አረ በጣም ነው የሚያሳፍረው።
ኢየሱስ ክርስቶስ ጌታ ነው። ስለ ኃጢአት ሞቷል፣ ስለ በደል ደቋል። ኢየሱስ ክርስቶስ እመን፣ የዘላለም ሕይወት ታገኛለህ። ኢየሱስ ይወዳል። ተባረክ። አሜን። ኢየሱስ ይወዳል። ያበቅፈኝ ኢየሱስ በኢየሱስ ክርስቶስ የሚያምን በነፍሱ ኢየሱስ ክርስቶስ ከሌለው ተድላና ገንዘብም ገዳይ ነው። አየነው በሩቅ በቅርብ የለንም ምክንያት ሰበብ። እስቲ ቀመስኩትን ቅመሱ የሕይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ወንጌል ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌል ወንጌልን ይዞ የምን መፍራት? ተናገር እንጂ ላልሰሙት ቤት። ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ። ተነስተን ዛሬ ወንጌል እንስራ። በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ ሁላችንም ወደ ገዚያ መንገዳችን አዘነበልን ይላል። እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረው። ተሰቃየ፣ ተጨነቀ፣ አፉንም አልከፈተም። ለመቃረን እንደሚነዳ ጠቦት ዝም አለ ይላል። ወዳጄ አየህ፣ እኛ በኃጢአት ስንመላለስ፣ እኛ በበደል ስንመላለስ እግዚአብሔር አምላክ የሁላችንንም በደል በኢየሱስ ላይ አኑሮ የኔና የእናንተን የኃጢአት ዕዳ ከፍሎታል። ሁለተኛ መሲስ አትናገሩ ቢሉን መቼ ዝም እንላለን? መቼ ዝም እንላለን? ሁለተኛ መሲስ አትናገሩ ቢሉን መቼ ዝም እንላለን? መቼ እንችላለን? እኛስ የተሰቀለው ክርስቶስ እንሰብከዋለን፣ እንሰብከዋለን። ሲመሰክሩ ያየናቸው እህትና ወንድሞቻችን የሰሩት አንዳች ወንጀል የለም። ይልቅስ ስለ ዓለም ሕዝብ ሁሉ በደልና ኃጢአት የሞተውን ኢየሱስን እንጂ የሰበኩት። ነገር ግን ኢየሱስን እንወደዋለን አምላካችን ነው ከሚሉ በአፋቸው እንጂ በምግባራቸው ከሚጠሉት ሃይማኖተኞች መሳይ ወጋሪዎች የተለየ ጥቃት ሲደርስባቸው እናያለን። ኢየሱስን በመስበካቸው ሲሰደቡ፣ ሲመቱ፣ ሲተፋባቸው አልፎም ተርፎ እስከ መታሰር ሲደርሱ ማየት የተለመደ ተግባር ሆኗል። የሚገርመው ደግሞ አለመስማትና ዝም ብሎ ማለፍ እየተቻለ በግድ እጃቸውን ይዘው ይሰብኳቸው ይመስል ያሉበት ቦታ እየመጡ ጥቃት ማድረስ የሚያሳፍር ተግባር ነው። የክርስቶስን የመስቀሉ ጠላት የሆኑ ሰዎች ጌታ ማስተዋል ይስጣቸው እያለን ወደሚቀጥለው ቪዲዮ እንሄዳለን። መልካም ቆይታ ይሆንልን። የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ ሻምፒዮና የሆነው የሲዳማ ቡና ቡድን 2 ተጫዋቾች ለዚህ ድል በመብቃታቸው አምላካቸውን ሜዳው ላይ ከጫፍ እስከ ጫፍ በንበርክክ በመሄድ ገለጹ። እስኪ አይተናቸው እንመለስ።
ዋው! በዚህ ልክ አምላካቸውን ሲያከብሩ ማየት ምንኛ የሚያስደስት ነው። ይህ ድርጊታቸው ለሌሎች አማኝ እህትና ወንድሞች ታላቅ መነቃቂያ ነው የሚሰጠው። ጌታ በአደባባይ የሚከብርና ከፍ የምናደርገው እንጂ የማናፍርበት አምላክ እንደሆነ ማሳያ ነው። እነዚህ ወንድሞቻችን ጌታ አብዝቶ ይባርካቸው፣ ከፍ ባለ ክብር ይግለጣቸው እያልኩኝ የዛሬ ቪዲዮን በዚህ አበቃለሁ። ባቀረብኳቸው ቪዲዮዎች እንደተማርና እውቀት እንደጨበጠን ተስፋ በማድረግ የዛሬውን በዚህ ፈጸምኩኝ። በሌላ ቪዲዮዎች እስክንገናኝ ጥሩ ቆይታ እያልኩኝ ቤቱን ሰብስክራይብ ያላደረጋችሁ እንድታደርጉ፣ ላይክ፣ ኮሜንት በመስጠት አብረን እንድናሳድገው ስል በትህትናና በፍቅር እጠይቃለሁ። መልካም ጊዜ። ተባረኩ።